የሚቀይርላቸው ሰዎች አሉ። ሌባራ ሴዳ ባህዶስ እጆቻችሁ ከፍ አድርጉ ላውጅባችሁ ላና ሴኬ እጃችሁ ከፍ አድርጉ አንድ ጊዜ ሌበስ አንድ ሰው ጮሆ ተረኛ ነው ይበል ትገቡት አሁን ጨምሩት አሁን ጠላት እያለ ለክብር ተረኛ ትሆናል ሟተኛ እያለ ለክብር ተረኛ ትሆናል ተረኛ ትሆናል አንድ ሰው ጮሆ ተረኛ ይሆናል አንዳንድ ሰዎች የተለመዱበትን አካባቢ ሲቀይሩ አያል የተለመዱበትን ቤት የተለመዱበትን ቤተሰብ የተለመዱበትን ሀገር በዚህ ወንጌል ቀይሮ ሲወጡ አያል እኔ ያለ ሰው ካለ ጮሁ አሜን ትገቡና አሜን አንዳንዶቻችሁ በድንገት ያላቅም ከሰማይ የሆነ እጅ እንዲህ ወጥቶ ሲይዛችሁ አያል ሲያወጣችሁ አያል ሲጎበኛችሁ አያል ሲነካችሁ አያል ኖባራ ሴቴ ክብር ዳናቦስ ኢየሱስ ጌታ እንቀጥላለን አሜን ነው ወይ አሜን የእግዚአብሔር ቃል ትንቢተ ኤርምያስ ምዕራፍ 20 ቁጥር 11 ጀምሮ እንደዚህ የሚል ቃል አለ ኢየሱስ ጌታ አሜን ኢየሱስ ጌታ አሜን ኦ ሃሌሉያ ሃሌሉያ አሜን ነው ወይ አሜን ተነስተና ብንቃሉ አቤቱ አምላኬ አንተ እጅግ ታላቅ ነህ ከጠላት ፍላጻ ከሞት ታድናለህ በእምነት ለሚጠሩ ፈጥነህ ትደርሳለህ ከሚያስፈራው ጥፋት ትሰውረናለህ አቤት ትሰውረናለህ አንተን ጠብቆ ባዶ የቀረ መከራ አስገጥሞት የተማረረ አላየሁም አልሰማሁም ያለፈው ዘመን ታሪክ መርመር ከቶ አይገኝም ጌታ ያላችሁ እነግራችኋለሁ አትዋረዱ ሃሌሉያ እግዚአብሔር ቃል እንደዚህ ይላል በጌታ በኢየሱስ ስም አነባለሁ እግዚአብሔር ግን እንደ ኃያልና እንደ ጨካኝ አንድ ሰው ጮሆ እግዚአብሔር ይላል ፕሊዝ ተናገሩ እግዚአብሔር በሉ ይህን ስም የሚጠራ ነው ይድናል ምለው አሜን ነው አሜን ሌላ ምንም ፓወር የለም በቃ የእግዚአብሔር ስም ነው ኃይል ያለው አንድ ሰው ከኔ ጋር ጮሆ እግዚአብሔር ይላል እግዚአብሔር ትገቡት አሁንም ባካችሁ እግዚአብሔር ዝም ብላችሁ ጥሩት በሉት ገና ጋር እግዚአብሔር ግን በሉት እግዚአብሔር ግን የፐርሰናል በራስ ላይ የምታወጀው ቃል ነው ኢየሱስ ጌታ ነው ምን ለማስፈራራት ጠላትን ለማስፈራራት አንዳንዱ እኮ ጠላትን ለማስፈራራት አባቴ ባለስልጣን ነው አጎቴ የሆነ እንትን ላይ ያለ ምናምን ይላል እኮ አንተ ቃሉ ያለው ግን ይሄ ነው እግዚአብሔር ግን እንደ ኃያልና እንደ ብርቱ አሜን እንደ ጨካኝ አቤት አቤት እጃችሁን እንደዚህ ያርጉ ታው እጃችሁን እንደዚህ ያርጉ እግዚአብሔር ግን በል እግዚአብሔር ግን ድምጻችሁ ይሄ አይደለም ባይዘው ማለት ነው ሀበሻ እንደ ሀበሻ ድምጽ ያለው አይደለም ባይዘው ማለት ነው እንደ ሀበሻ ድምጽ ያለው አይደለም እግዚአብሔር በፓወር ጥሩት አሜን ነው አሜን ኃይል ጥሩት በስልጣን ውሻ ሲጮህ እኮ የምታወጣው ድምጽ አለው
እጅግ ከፍ አድርግና በል እግዚአብሔር በላሁንም ጨምሩት እንደ ኃያልና እንደ ብርቱ እንደ ጨካኝ ከኔ ጋር ነው። አውጅ ከኔ ጋር ነው። ትገባውንም ከኔ ጋር ነው። እንድትፎክር ነው የምፈልገው። እንድትፎክር ፈልጋለሁ። ይህም ባይዘን ማንም አይከለክልም። እግዚአብሔር ከኔ ጋር ነው። ማንም የተኛው የዓለም ጀነራሎች፣ ኃያላኖች፣ ገዢዎች ሰይጣን ሊከለክል አይችልም። አሜን አሜን። በልጅነት የተሰጠ ነፃ ስጦታ ነው። አንድ ሰው አሁንም ድገምና እግዚአብሔር ግን እንደ ኃያልና እንደ ጨካኝ ከኔ ጋር ነው። እግዚአብሔር እንደ ኃያልና እንደ ጨካኝ ካንተ ጋር ሲሆን ምን እንደሚሆን በደንብ ጠንቅቀህ ስማኝ። ሃሌሉያ አሜን። እግዚአብሔር ግን እንደ ኃያልና እንደ ጨካኝ ከኔ ጋር ነው። ስለዚህ አሳዳጆቼ ይሰናከላሉ። አሳዳጆቼ ምን ይላሉ? አያሸንፉ፣ አይከናወንላቸውም። በጽኑ እፍረት ያፍራሉ። ለዘላለምም በማይረሳ ጉስቁልና ይጎሳቆላሉ። አቤቱ ጻድቅን የምትመረምር ኩላሊትንና ልብን የምትመለከት የሰራዊት ጌታ ክርክርን ገልጫለሁና በቀልን በላያቸው ላይ ለዘላለም ሃሌሉያ። ለእግዚአብሔር ዘምሩ፣ እግዚአብሔርንም አመስግኑ። የችግረኛውን ነፍስ ከክፉ አድራጊዎች እጅ አድን። አንተ አንድ ሰው ጮኻውንም ይበል እግዚአብሔር በሉ። እንደ ኃያልና እንደ ጨካኝ ከኔ ጋር ነው። ለዚህ ቤተክርስቲያን ፕሮግራም ስሰጠኝ 2018 እዚህ ጋር አጠቃላይ ያላችሁ ሰዎች 2018ን እግዚአብሔር እንደ ኃያልና እንደ ጨካኝ ቀድሞናል። ማንም በዚህም ይውጣ በዚህም ይውጣ ምንም አይነት ሁኔታ እናንተን ሊነካቸው አይችልም። ሞት ነው አይነካም። በሽታ ነው አይነካም። ጭንቀት ነው አይነካም። መከራ ነው አይነካም። ሲስተም ነው አይነካም። እግዚአብሔር ቀድሟል። እግዚአብሔር ቀድሞልኛል። እግዚአብሔር ቀድሞልኛል። በፕሮሰስ ላይ ያላችሁ፣ በስራ ላይ ያላችሁ፣ በተለያየ ጉዳይ ላይ ያላችሁ ሰዎች ጠንቅቃችሁ ስሙ። መልእክቴ ይሄ ነው። ጨርሻለሁ። እግዚአብሔር በፊት እንደ ኃያልና እንደ ጨካኝ ቀድሟል። የሚያቃጥለው ምንድን ነው ካላችሁ ስኬት ነው። መከናወን ነው። ድል ነው። ሞገስ ነው። ከፍታ ነው። መከናወን ነው። ሰው ካለ ጥሩ እግዚአብሔር ካንተ ጋር ከሆነ አሳዳጆች ምን ይሆናሉ? ምን ይሆናሉ? ምን ይሆናሉ? ይርውዝሚ ኢየሱስ ጌታ ነው። አሳዳጆች ጥቂት አረፍ በሉ። ኢየሱስ ጌታ ነው። አሜን ሃሌሉያ። ባራሴ ካቲያስ ይሁን የእግዚአብሔር ህልውና ወይም አለ። አሜን ነው። መንፈሱን አዳምጫለሁ። ኢየሱስ ጌታ ነው። አሜን ነው። መገኘቱ አለ። ዛሬ እግዚአብሔር በኃይሉ የእናንተን ጉዳይ ፈቶ ይላል። ፊል አደርጋለሁ። ሁላችሁም ከእግዚአብሔር የሆነ ሳምቲንግ ትጠብቃላችሁ አይደል? ወይ የምትጠብቁት ነገር አለ። በየዳይሬክሽን እግዚአብሔር አንዳችም የጎደለበት አምላክ አይደለም። አሜን ያደርግላችሁ። አሜን ያደርግልኛል። እሱ አድርጎ አንተን አይከለክልም። አሜን ማናችንም እዚህ ጋር ያለን ለእግዚአብሔር እንጀራ ልጅ ሁሉ በልጁ በክርስቶስ ኢየሱስ ምንድነው? ልጁ ኢየሱስ ልጆቹ ነው። አሜን ነው። ይሄን ህዝብ ስላገኘው ደስ ብሎኛል። ክብር ለጌታ ይሁን። እግዚአብሔር ሰዎች ጋር እየመጣ እዚህ ጋር ኳስ ቤት ብዙ ሰው ተክሎ ይጫወታል። አርሰናል ያየዋል። ይሄ ሁሉ ሰው ቸርች ቢሆናል አንድ ቃል ቢሰማ ዘላለሙ ይለወጣል። እኔ ያኔ ኳስ የተጫወትኩበት ዘመን ኳስ ያየሁበት ዘመን ብጾም ብጸልይ ኖሮ ከዚህ በላይ ይሄዳል። ሰምታችኋል? እዚህ ጋር መቀመጣችሁ እየከሰራችሁ እንዳይመስላችሁ። ጠላት ሞኝ ሲያደርግ ነው እዛ ያስቀመጣችሁ። ጥቂት ጊዜ እናንተ ጠብቁ። ኳስ በሚያዩትና በእናንተ መካከል ልዩነት ይሆናል። አዎ ኳስ ያዝናና ምናምን፣ ግን አብዛኛው ጊዜ ደግሞ ያው ለቃል ብሰጥ ጥሩ ነው።
አሜን ነው። አሜን። ኳስ የሚወዱ እዚህ መካከል ስለማይጠፉ ነው። ኢየሱስ ጌታ ነው። ሃሌሉያ። እንዳትቀየሙ ደግሞ ኳስ እንትን የሚል ፓስተር መጣ እንዳትሉ ያው ኳስ በምታዩበት ታይም ብትጸልዩ ብዙ ታተርፋላችሁ። ትክክለኛ ምክርን ብመክር ማለት ነው። እንዴት ታናሽ ወንድም አሜን ነው። አሜን። ኢየሱስ ጌታ ነው። አሜን። እና እዚህ ጋር አሁን እናንተን ሳገኝ እጅግ በጣም ነው ደስ ያለኝ። እግዚአብሔርን ቃል ሰምተህ ወጥተህ ነገ ባንተ ላይ በሚወጣው አውሬ ላይ አንተ ደንግጠህ ኳስ እንደምመለከቱ ተመልካቾች አትሽመደመድም። አሜን ነው። አሜን። አትቅለሰለስም። አሜን ነው። አሃትልና እንደዘራ እግዚአብሔር እንደ ኃያልና እንደ ጨካኝ ከኔ ጋር ስለሆነ ዞር በል ሰጥቀህ ነው የምታልፈው። አሜን። ሲስተሙን ሰጥቀህ ታልፋለህ። አሜን። ሁኔታዎቹን ሰጥቀህ ታልፋለህ። አሜን። አንድ ለረጅም ዘመን የተከለከላችሁ ሰዎች አሁን እግዚአብሔር እንደ ኃያልና እንደ ጨካኝ ከአንቺ ጋር ስለሆነ ከአንተ ጋር ስለሆነ ጌታን ሰንጥቆ የሚሄድ ሰዎች ይህ ቤተክርስቲያን የበረከት ምንጭ ነው። አሜን። ኪዳን አለበት። እግዚአብሔር ሴት እየሰማሽኝ ነው? አሁን ልጸልይ ነው። ኢየሱስ ጌታ አሜን። እጃችሁን ከፍ አድርጉ። Thank you Jesus. በወላይተኛ እንዲህ የሚል ዝማሬ አለ። ኢየሱስ ጌታ ነው። አሜን። እንግሊዘኛ ነው የሚዘምረው ብዙ ጊዜ ላለ ባይደንደና ሞገቶ ሳራ አተና ዱጌታባ ማላቲያኔ እስገለሰን ኮይተና ሀኒደና ሀናይዳ ጨዋቲያና ሻጎፓ ታሪኬ ላመቲኔ አይሲያ በናናተከ ይኸው ትርጉሙ ምን ማለት ነው መሰላችሁ? ኢየሱስ ጌታ ነው። ሃሌሉያ አሜን። አትቺ ትርጉሙ ይኸውላችሁ ስሙ። እናንተ ነገር ይነሳል እንደተቀበረ አይቀርም። አሜን። የተረሳሽ የሚመስል አንቺ የምትመስል አንቺ የምትገለጽበት የምትከብርበት አሜን። ኢየሱስ ጌታ ነው። አሜን። ጊዜው ደርሷል። አሜን። እጃችሁን ዘርጉ። ጊዜሽ ደርሷል። ጊዜሽ ደርሷል። ትገሙታው ጊዜሽ ደርሷል። ለባይደና ሞገቶ ሳራ አተና ዱግታ ማማላቴኔ እስገለሰን ኮይተና አንተ የምትፈልግበት ዘመን መጥቷል። አሜን። እንዲሁ ይሆን አይቀርም። ጊዜ የሆነ አደባባይ የሚቆጣጠሩ ሰዎች አሉ። አረ የሷ ነገር አብቅቷል እየተባለ የምስጋና ፕሮግራም አረ እንዴት የሷ አሜን። አሜን። አሁን ከዚህ በኋላ እንዲህ ነው የሚሆነው። ሰፈር ላይ፣ መንደር ላይ፣ አካባቢ ላይ፣ ቤተሰብ ውስጥ አተነጋጋሪ የሚሆነው ምስጋና ስሜ ይባረክ። ፕሮፌቲክ ዓለም ዝማሬ ሲዘመር ይመጣል። አሜን። 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 ልባችሁን አይችዋል። ኢየሱስ ጌታ አሜን። እግዚአብሔር የልብ አምላክ አይደለም? ኢየሱስ ያድናል። አሜን። በጣም የጓጓ ልብ የእግዚአብሔርን ለመስማት የተራበ ልብ ነው ማየው። ኢየሱስ ጌታ ለዚህ ልብ እግዚአብሔር እየተናገረ ነው። እንደ ኃያልና እንደ ብርቱ ከእናንተ ጋር ነኝ ይላችኋል። ከኔ ጋር ነው በሉት። ድገሙት። አሁን ጨምሩት። አሁን እግዚአብሔር ጉብኝት የሚያገኛቸው ሰዎች አሉ። እግዚአብሔር እጅ የሚነካቸው ሰዎች አሉ። እግዚአብሔር ጣት የሚነካቸው ሰዎች አሉ። በእውነት ይሄ ህዝብ ታላቅ ይሆናል። ይሄ ህዝብ አስደናቂ ህዝብ ይሆናል። ይሄ ህዝብ በእግዚአብሔር የተባረከ ህዝብ ይሆናል። አሜን። ላነባይደና ሞገቶ ሳራ አተና ዱገታባ ማለት ያኔ እስገለሰን ኮይተና ወቆ ባይገባ ማለት ነው። መልስ ስለሆነ ዝም ብላችሁ ላነባይደና ሞገቶ ሳራ አተና ዱገታባ ማለት ያኔ እስገለሰን ኮይተና የተረሳ የምትመስሉ ሰዎች የተረሳው እንደምትሉ ሰዎች እግዚአብሔር አልተረሳችሁም ይላችኋል። አንድ ሰው ጮሆ እኔ አልተረሳውም በሉ። በሰማይ ይታወቃለሁ በሉ። ጊዜ የኔ ነው በሉ። አሜን። አሜን። ቃል ግን እንድትይዙ ፈልጋለሁ። የሆነ ነገር ብድግ ብሎ ቦታባችሁ ቃል ተናገሩ። እግዚአብሔር ያያልና ለጨካኝ አሁን ቤት ስትሄዱ ምንድነው የሆነ በቃ ግራ የተጋባ ሰው ካለ ስታገኙ የሆነ እግዚአብሔርን ቃል የምትናገሩት ነገር ይዛችሁ አሜን ነው። አሜን። አትፍራ የሚለው ቃል አለ አይደለም? መጽሐፍ ቅዱስ አንደበት ላይ አትፍራ የሚለው ቃል ይሉ
አሜን። ኢየሱስ ጌታ ነው። አሜን። አትደንግጥ የሚል ቃል አለ አይደል? ኢየሱስ ያድናል። አሜን። ዘዳግም ምዕራፍ 31 ቁጥር 8 ላይ በፊት የሚሄድ እርሱ እግዚአብሔር ነው። አሜን። እርሱ ካንተ ጋር ይሆናል። አሜን። አይጥልህም። አሜን። አይተውህም። አሜን። አትፍራ። አሜን። በፍጹም ተስፋ አትቁረጥ። አሜን። ይሄ ቃል ይዘህ የሚያስደነግጥ ነገር ሲመጣ አትደንግጥ የሚል ቃል አለ። እግዚአብሔር ከኔ ጋር ነው። አሜን። ዛሬ ይህን ቃል ይዛችሁ ሂዱ። አሜን። እንዲህ ኃያልና ኤርምያስ እንደዚህ ብሎ የተናገረው ምቹ በሆነ ሁኔታ ውስጥ ሆኖ አይደለም። በግዞት ላይ ታስሮ ታምቆ ባቢሎናውያን እስራኤልን ለመግዛትና እስራኤልን ባሪያ ለማድረግ መጥቶ ባሉበት ጊዜ እግዚአብሔር ቃል ደጋግሞ ወደ ኤርምያስ ይመጣ ነበር። ኤርምያስ ደግሞ በሚያስጨንቅ ሁኔታ ውስጥ ሆኖ እግዚአብሔር እንደ ኃያልና እንደ ጨካኝ ከኔ ጋር ነው። አሜን። እስር ቤት ሆኖ እኮ በማይመች ሁኔታ ውስጥ ሆኖ ነገር ሁሉ ሰው ሁሉ ገብቶታል። ብቻኛ ሆኖ ነው ያለው። አንድ ሰው አይቀበለው። እሱ ግን እንደዚህ ይላል፣ እግዚአብሔር እንደ ኃያልና አሜን። ገና ትንቢተ ኤርምያስ ምዕራፍ 1 ቁጥር 17 ላይ ስትመለከቱ ጊዜ እግዚአብሔር ኤርምያስ እንደዚህ ብሎታል፣ ካንተ ጋር ኃያላኖች፣ ታላላቆች፣ ካህናቶች ይዋጋሉ፣ ነገር ግን ድል አይነሱም። እኔ ካንተ ጋር ነኝ። ከኤርምያስ ጋር ሲዋጉ የነበሩ ዝም ብሎ ተራ መንደርተኛ ሰዎች እንዳይመስላችሁ። ከፍታ በጨመራችሁ ቁጥር ከእናንተ ጋር የሚዋጋ የጠላት ሁኔታ እየጨመረ ነው ማለት ነው። ውጊያ በሌለበት ሜዳ ላይ ለመጫወት አትሞክሩ። የለም ደግሞ ውጊያንም እንዳትፈሩ። ኢየሱስ ጌታ ነው። ቻሌንጅን እንዳትፈሩ፣ ተጋፈጡ። አጠገብ ያለው ሰው ተጋፈጥ በሉት፣ አትፍራ በሉት፣ ድል አድራጊ ትሆናለህ በሉት። የማይዋጉ ሰዎች ድል አያገኙም። የሚዋጉ ሰዎች ነው ድል የሚያገኙት። በዛን ጊዜ ዳዊትን ስትመለከቱ ዳዊት ጎልያድን ፈርቶ ቢመለስ ኖሮ ዳዊት እልፍ ገደለ፣ ጎልያድ ሺህ ገደለ አይባልም ነበር። አሸናፊ የሆነ ከተማውን ለመቆጣጠር መወጋት ያስፈልጋል። አጠገብ ያለው ሰው ዝም ብላችሁ ሟርተኛ አስማት እዚህ ላይ ቋንቋ ያለ እዚህ መንደር ላይ እንደዚህ ያለ በዚህ መስሪያ ቤት እንዲገቡ ያስፈራል አትበል። ተጋፈጥ። አሜን። ተጋፈጥ። እግዚአብሔር ካንተ ጋር ነው። ተጋፈጥ። ታሸንፋለህ። ተጋፈጥ። እስቲ አሸንፋለሁ በሉ። ድገሙት። አሁን ጨምሩት። አሁን በዚያን ጊዜ ኤርምያስ በማይመች ሁኔታ ውስጥ ሆኖ ምን አለ? ብድግ አለና እዚህ ጋር ጨካኝ ሰዎች አሉ፣ እዚህ ጋር ኃያል ነው የሚሉ ሰዎች አሉ። በኃያልና በጨካኝ ሰዎች መካከል ቆሞ ግን እግዚአብሔር እንደ ኃያልና እንደ ብርቱ ከኔ ጋር አፈራማ አሳራጆች ይሰናከላሉ። ባይዞ በዘመናችሁ ሁሉ አሳራጅ አይጠፋም። መንገድ የሚዘጉ ሰዎች አይጠፉም። እናንተም ወደኋላ ለመመለስ መንገድ ላይ ጣልቃ የሚገቡ ሰዎች አይጠፉም። በእነሱ መካከል እግዚአብሔር እንዳያልና ለብርቱ ቁጭ ካላችሁ ነው ምንም አትነኩት። እሱ ደግሞ ምንም ባለ ተንቀሳቀሱ። ወክ ስታደርጉ ጊዜ የሆነ የሚቆረጡ ሰዎች መልካም የምትሏቸው ሰዎች በእናንተ ላይ ይቀየራል። አባትም እናትም እህትም ወንድምም ምስኪን ናችሁ፣ አሳዛኝ ስትሆኑ ይሄ ልጅ እኮ እንደዚህ ከሆነ እንደዚህ ላይ ሲተጽኖ ፈጣሪ ሆናችሁ ተነሱ። ወንድም ይቀናባል። አሜን። እህት ትቀናብሻለች። አሜን። እጃችሁን ከፍ ታደርጋላችሁ። አሜን። የሚያስቀና ክብር ያገኛችሁ። አሜን። የሚያስቀና ሞገስ ያገኛችሁ። አሜን። የሆነ ነገር ውስጥ ገብታችሁ ዮሴፍ እኮ ማለት ነው ወንድሞች የቀኑበት ሌሎች 10 ጋር እኩል እሱ ቢሆን ራይ ባይ የሆነ ነገር የሚመለከት ሰው ባይሆን ኖሮ ዞር አያደርጉትም ነበር። ሌሎች ተመሳሳይ ናቸው። ሁሉ አንድ አይነት ነው። የሚበሉት አንድ አይነት ነው። ወሬ አንድ አይነት ነው። ምናምን አንድ አይነት ከጎረቤት ጋር ተስማምተን አንድ አይነት የሶሻል ማህበራዊ ኑሮ እንደዚህ አታመቻምቹ። እሺ ሰንጥቃችሁ ውጡ። አሜን። አጠገብ ያለውን ሰው ባካ አታመቻምቹ፣ ሰንጥቀ ውጣ ነው። የክርስቲያን ህይወት ሰንጥቆ መውጣት ነው በሉ። አታመቻምቹ እንትን ብሎ አያዋጣም። እውነቴን ነው፣ አያዋጣም። እዛው ነው የምትቀበረው። ሰንጥቀ ከወጣ ግን ማለት ነው እንዲህ ይሆናል። ዓለም ሁሉ ላንተ ይገዛል። አሜን። እንዴት እንደሆነ አይታወቅም። ቻንስን ፋቅ። ኢየሱስ ጌታ ነው። አሜን። መጽሐፍ ቅዱስ ውስጥ የእግዚአብሔር ሰዎች እያንዳንዱ የሚናገሩት ቃል ዝም ብሎ ተራ ቦታ ላይ አይደለም የሚናገሩት፣ ሰፈር ላይ አይደለም፣ ታላቅ ውጊያ ሜዳ ላይ ሆኖ ነው የሚናገሩት። አሜን ነው። አሜን። ታላቅ ሜዳ ላይ ሆኖ አስፈሪ ሜዳ ላይ ሆኖ ይናገራል። ታላቅ ውጊያና ታላቅ ቻሌንጅ፣ ታላቅ መከራ፣ ጭንቅንቅ ባለ ሁኔታ ውስጥ ክራውድ በሆነ ሲስተም ውስጥ ሆናችሁ አስፈሪ ቃልን ተናገሩት።
አሜን ነው። አሜን። እናንተ ተናገሩ። አብዛኛው ሰዎች የእግዚአብሔር ሰዎች ጋር ነው የሚደውሉት። ጥሩ ነው፣ ጥሩ ነው። ኢየሱስ ጌታ ነው። አሜን። እኔ ድሮ ልጅ ያለው አሜሪካ ላይ ያሉ ሰዎች አውሮፓ ላይ በቃ ስካንዲኔቪያ የተባለው ሀገር ላይ ያሉ ሰዎች የሚጨነቁ አይመስልኝም። በቃ ገነት ገብቶ ቁጭ ያሉ አይመስልኝም። እና አሁን ባለው በኢኮኖሚካሊ በምን ተቸግረ ትንሽ ያው ያለው ነኝና መፍትሄ ብላ ከአሜሪካ ሲደውሉ ከካናዳ ሲደውሉ ከዓለም ሁሉ ዳርቻ ከአንታርክቲካ ነው ያልተደወለልኝና ሲደውሉ ራስን ዞር ብዬ ሳለ መንግስት ሆኛለሁ እንጂ አልኩ። ኢየሱስ ጌታ ነው። ምንድን ነው የተፈጠረው? ለከጌታ ከዘመናት በፊት ስናገር የነበረው ብዙ ነገር ነበር። ለብዙ ህዝብ መፍትሄ ያደርጋሉ እንዲህ ያደርጋሉ ብዙ ነገር የተባላችሁ ሰዎች እጃችሁን ከፍ አድርጉ። እግዚአብሔር ምስክሬ ነው። እኔ እንደዚህ ብዬ መናገር አልወድም፣ ግን እርግጠኛ ስለሆንኩ ነው የምናገረው። በደንብ ስሙኝ። ጊዜው ደርሷል። ጊዜው ደርሷል። የምትፈለጉበት ጊዜው ደርሷል። የምትታሰቡበት ሰዓቱ ደርሷል። ሀገር ሁሉ እናንተ መፈለግ ይጀምራል። ተራ ሰው ትመስላላችሁ በአለባበስ በየሆነ ነገር ግን ቃል ያለባችሁ ሰዎች እነግራችኋለሁ። በድንገት ትታሰባለህ። በድንገት መልክ ይቀየራል። እሱ ነው እሱ አይደለም ትባላለህ። እሷ ነች እሱ አይደለም ትባላለህ። ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። ያ ሰውዬው ጌታ መጣና እንዲሁ እንደነበረ አውቆ ልትድን ትወዳለህ አለ። እሱ ደግሞ ምን ይላል መሰላችሁ? በጣም ያሳዝነኝ ነገር ማለት ነው። እዛ ጋር በጣም አዘንኩ። እኮ ሰው የለኝም። ይሄ ውሃ መልአኩ አንድ ጊዜ መጥቶ ሲያናውጥ ሰው ያላቸው ሰው ቀጥሎ ሌላ ነው። እኔ ግን እየሄድኩ በመንገድ ላይ ያለው ይቀደማል። እጃችን ከፍ አድርጉ በእናታችሁ። የሆነ ነገር ውስጥ ለመግባት ብላችሁ እየሄዳችሁ መንገድ ላይ ነገር የተበላሸባችሁ ሰዎች፣ መንገድ ላይ ነገር የቆመባችሁ ሰዎች ስሙኝ በደንብ። ከዚህ በኋላ ወደ ኋላ አትመለሱ። ከዚህ በኋላ ወደ ኋላ አትመለሱ። አንድ ሰው ዘሎ ወደ ኋላ አልመለስም። አትመለስም ወደ ኋላ። አትመለስም ወደ ኋላ። አትመለስም ወደ ኋላ። በኢየሱስም አትመለስም። በኢየሱስም አትመለስም። ትቀበላለህ ወይ? ትቀበላለህ ወይ? የቀደሙትን ትቀድማለህ። ትቀበላለህ ወይ? ፊተኞችን ትቀድማለህ። ትቀበላለህ ወይ? ዋናዎቹን ትቀድማለህ። በኢየሱስም ሆነ ትቀድማላችሁ። ቅዱሳኖች ትቀድማላችሁ። ኃያላኖች ትቀድማላችሁ። በበጉ የተነሳችሁ ትቀድማላችሁ። ሰማይ የዋጃችሁ ሰዎች ትቀድማላችሁ። አሜን አሜን። በጣም የሚገርመኝ ነገር ኢየሱስ ጀግና አምላክ ስማርት ነው። ኢየሱስ ገና ማንም አያክለውም። ኢየሱስ ሃሌሉያ። እንደ ፀሐይ ብርሃን፣ አይኖቹ እንደ እሳት ነበልባል፣ እግሩ እንደ ጋለ ናስ። ኢየሱስ ጌታ ነው። እግሩ እንደ በረዶ ነጭ፣ ማንም ሊቀርበው በማይችለው ብርሃን ውስጥ የሚኖር መጣና እንደዛ ልትድን ትወዳለህ። ይሄ ሁሉ ከለፈልፈ በኋላ አልጋን ተሸከምና አሜን አልጋን ተሸክሜ አልከመን አራግፍ አስጨነቀን አራግፍ አሜን ግራ ያጋባን አውልቅ አሜን ለዘመናት የያዘን ገመድ በጥስ አሜን ትሄዳለህ በኢየሱስ ስም አሜን። የተናገርኩ ያለው ምንም ማለት ነው የእግዚአብሔርን ቃል አሜን ካመንክ በሕይወት ላይ ጠብ አይልም ይሆናል። ይሄ የእግዚአብሔር ቃል ይሄውና የሚሰራ ነው። አሜን አሜን ነው ወይ? አሜን። ከዛ እሱ ነው እሱ አይደለም፣ አረ እሱ ነው ነው አይደለም፣ ነው አይደለም። ባይዘው ጌታ ሲመጣና ቅባቱ ሲያገኝ መልክ ይቀየራል። አሜን። እኔ በፊት አመዳም ነበርኩ እና ቅባቱ ነው እንደዚህ ያወፈረኝ ምናምን። አዎ ቅባቱ ያወፈረኝ። እሺ እግዚአብሔር ይመስገን። ጌታ ቁርጥም ያበለኛል፣ በርገርም አፋሉ ፒዛም ያበለኛል። ግን ዋናው ቅባቱ ነው። አሜን። ጌታ ነው ይለወጥ። ጌታ ሲያገኝ ይለወጥ። ጌታ ያልተለወጠ አንድ ሰው ላይ ያላየው አንተ ተለወጥ ግን ያላየው ዛሬ ጸልያለሁ። ለውጥ በህይወት ላይ ይሆናል። አሜን። በጌታ በኢየሱስ ስም ይሆናል። አሜን። በጌታ በኢየሱስ ስም ይሆናል። አሜን። ሃሌሉያ አሜን። ኢየሱስ አልፋ ነው ኦሜጋ፣ መጀመሪያና መጨረሻ። አሜን። አንዳንድ ጊዜ ሙስሊሙ
ጓደኞቼ ኦርቶዶክስ ጓደኞቼ በጌታ ላይ ጓደኞቼ ናቸው ምናምን እኔ ምንም አልነቃነቅም። እባካችሁ ድፍን ነው በደንብ ነው የጠጣው ይሉኛል። በደንብ ነው መንፈሱ ይጠጣው። አሜን። አንዳንድ ሸኮች ይጠቅማሉ ዘካለው ለቆ ነው የሚሄዱት። እኔ ግን አልንገዳገድም። አሜን። ከይዙ ይመጣል ጋሽ ብዬ ስብከት ጀምራለሁ። እነሱ ናቸው የሚንቀጠቀጡት። እኔ ምንም አልሆንም። ምክንያቱም የሆነ የገባብኝ አድገኛ መንፈስ እሱ የጌታ የኢየሱስ መንፈስ አሜን። እርሱ የሚበልጥ የለም። የምትንገዳገዱ ሰዎች፣ የምትፈሩ ሰዎች፣ ስፍራ የምትለቁ ሰዎች ስሙኝ በደንብ ያገኘው ጌታ አደገኛ ነው። አሜን። አስፈሪው ጌታ አግኝቷል። አሜን። ዘና ብለህ ቆም። አሜን። አማነ ባይደንደና ሞገቶ ሳራ አጥና ዱገተማ ማለት የኔ እስገለሰን ኮይተና አንዴን ሃናይዳ ጨዋት ያናሸጎታ ታሪኬ ላመቲ አይሲያበና ነተካ ኢየሱስ ጌታ አሜን። ስሚ በደም እዚህ እንደገባው ቁጭ ብዬ እየተመለከ ምን እያለ አንድ ጊዜ ሰማይ ከተከፈተ ክፍት ነው የሚሆንላችሁ። አሜን አሜን ነው። አሜን። መጨናነቅ የለም። አሜን። መጨናነቅ የለም። መጨናነቅ የለም። ይገሙታው ነው። መጨናነቅ የለም። ሰማያቶች በእናንተ ላይ እንዲከፈቱ ጸልዩ። አሜን። ኢየሱስ ጌታ ነው። አሜን። እግዚአብሔር ብዙ አዲስ ምዕራፍ በአንቺ ፊት ላይ ያዘጋጀውን አየሁ። አሜን። ኢየሱስ ጌታ ነው። አሜን። ይህም አዲስ ምዕራፍ ምንድነው ስል እግዚአብሔርን በኃይልና በስልጣን የምታገለግልበት አሜን። በዚህ አሁን ባለ ሌቭል አይደለም። አሜን። ኒው ሌቭል እግዚአብሔር ያመጣ አሜን። አይዞይ አገልግሎት ደረጃ እግዚአብሔር ዳይሜንሽን አለውሽ። ኢየሱስ ጌታ አሜን። ትንሽ ያስጀምራል፣ ያሳድጋል፣ ያሳድጋል፣ ያሳድጋል። ዓለም ያደርጋል። ህዝብ አይደለም ዓለም ነው የሚያደርገው። አሜን። ኢየሱስ ያድናል። አሜን። እግዚአብሔር ሌቭልሽን በጣም በአዲስ ምዕራፍ ሲያሳድግ አሜን። እንደዚህ አይደለም። በጣም አስፈሪ ሞገስ አሜን። አስፈሪ እግዚአብሔር ጸጋ አሜን። ባይዘው ወይ እግዚአብሔር አምላክ አሁን በዚህ ሞመንት ወደዚህ ሲያመጣ እጁ ኃይለኛ ስለሆነ ነው እንጂ አንቺን ጠላት ለመጥቃት ገና ከልጅነት ነው አንቺን የጀመረው። እየሰማሽ ነው? ከልጅነት ነው የጀመረው። ግን እግዚአብሔር አምላክ መጽሐፍ ሲናገር ነው ይላል ዮሐንስ ወንጌል ምዕራፍ 10 ቁጥር 6 ጀምራችሁ ታነቡ ጊዜ ኢየሱስ ጌታ አሜን። በጎቼ ድምፅን ይሰማሉ እኔም አውቃቸዋለሁ። ከእጄም ማንም አይነጥቃቸውም። አሜን። በኢየሱስ ማንም አይነጥቃቸውም የሚለው ቃል ሲገርመኝ ማንም ማለት ጌታ እያንዳንዱ መዘርዘር አልፈልግም። ማንም ካለ ማንም ውስጥ ብዙ አለ። አይነጥቅም። አሜን አሜን። ከዛ ማንም አይነጥቅም ካለ በኋላ የዘላለም ሕይወት ነው ይሰጣችሁ። አሜን አሜን አሜን። አንደኛ የጌታ ፕሮቴክሽን ከኛ ጋር ነው ያለው። አሜን። ሁለተኛ የዘላለም ሕይወት በእርሱ ለኛ ተዘጋጅቷል። አሜን አሜን። ኢየሱስ ጌታ አሜን። እና ከረጅም ምዕራፍ እግዚአብሔር አስመልጦ ያመጣሽ ምዕራፍ አየሁ። እግዚአብሔር አምላክ አሁን እንደዚህ ያለ ከዚህ በኋላ ባለው ምዕራፍ አሁን ይሄ ያለፈው ሁሉ በጌታ ምዕራፍ አልፈሻል። ከዚህ በኋላ የሚጠብቅሽ ነው የምነግርሽ። ኢየሱስ ጌታ አሜን። ማንም ያላየው የሚል ቃል ነው። ሃሌሉያ። ማንም ያላየው የተራብሽው ኢየሱስ ጌታ የተራብሽው እገልጥብሽ። አሜን። ብቻም አይደለም ኢየሱስ ጌታ በደንብ ስምን ግድ የለም ኢየሱስ ያድናል። አሜን። በፊትሽ ላይ አሁን በአገልግሎት ብቻ የሚከፈቱ ታላላቅ በሮች አሉ። አሜን። ንፋስ አይታይ እዚሁ ነሽ እየተባልሽ ግን እግዚአብሔር አምላክ ሩቅ ሲወረውርሽ አሜን። አራ እዚሁ ነች እየተባልሽ ነው። እዚሁ ነች እየተባልሽ ሌላ ሀገር ያገኝሽ። አሜን። ወደዚህ ኢየሱስ ጌታ እንዲህ ምዕራፍ እየተቀየረሽ ማለት ነው። ጊዜ አስመጣልሽ። አሜን። በኢየሱስ ክርስቶስ ታላላቅ የአገልግሎት ምዕራፎች፣ የወንጌል ስርጭት ምዕራፎች በፊትሽ ተከፍተዋል። አሜን። ጌታን ተከፍቶልሽ። አሜን። ማንም ሳይጠብቅ ተከፍቶልሽ። አሜን። ተከፍቶልሽ ስትሄጂ ነው። አሜን። እኛ ትምኛ አላቅም የተከፈተውና የማየውን እያየው ነው። እግዚአብሔር አምላክ በክብር ባንቺ አንደበት ሰራ። አሜን። ታላቅ ሴት አድርግሻል። አሜን። ደግሞ በሲ አቆምሻል። አሜን። ከመጨረሻው ጸንታለች። ብዙ ድሎች ኖ ብላ ከነገር ተጣብቃለች። አከብርሻለሁ። አሜን።
አሜን እስከ መጨረሻው በጌታ የጸናችሁ ሰዎች ትከብራላችሁ። አሜን ትከብራላችሁ። አሜን 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 በሮችሽ ተከፍተው አሜን እድሎች አንተን የምታገለግልበት ቪዛ ስትሽ ነው ማለት ብዙ ቪዛ ስትሽ ነው። ታላቅ ባሮች ተከፍተው አሜን እግዚአብሔር አላቅም ይጎበኝሻል። አሜን እንደኛ ይጎበኝሻል፣ ሁለተኛ አሳርፍሻል፣ ታላቅ ሴት አድርግሻል። አሜን አትጨነቅም። አሜን አትጨነቅም። ካንቺ ጋር ደግሞ ምንድነው ማየው የማይቋረጥ የፀሐይ ብርሃን የሚመስል ጨረር ካንቺ ከአናት ጋር ከሰማይ ጋር ተገናኝቶ አሜን አልገኝም ትገኛው ጨምረው ውድ አደርግሻለሁ፣ አከብርሻለሁ፣ አስደንቅሻለሁ። እጅ በአፍ ቀን በቀን እጅ በአፍ የሚያስጨቅ ክብር ባንቺ ጀምራል። አሜን ሞገስ ባንቺ ጀምራል። አሜን ከፍታ ባንቺ ጀምራል። አሜን አደገኛና አስገራሚ ክብር አለ። ህይወትሽ ኑሮሽ ተባረክ። ከአንቺም በኋላ ባለው ዘር ቅባት ይገኛል። አሜን አሜን ዘርሽ ቅባት ይቀጥላል። አሜን ተቋርጦ እዚህ ከተደረገና ሚው አይደለም። ኮንቲኒየስ የሆነ ክብር ተፈጸመ። አሜን ተባረክ። ሞታ ያገኘኝ ደም አለብኝ። አሜን ሞታ ያገኘኝ ደም አለብኝ። መንፈስ ቅዱስ በብዙ ኃይል በብዙ ክብር በብዙ ጸጋ በብዙ ሞገስ በብዙ ታምራት ሃሌሉያ ራባሲ ካንዳላቦስ እጂ ባራቢና ራሺ ካራቢናሞስ እጂ ናማስ ጀናማስ ሪባራዲላቦስ ብዙ የእግዚአብሔር ኃይል ብዙ የእግዚአብሔር ሩባ መጣ የእግዚአብሔር ኃይል ተራሰውና መንገድ ላይ እንዳትል ሰፈር ላይ እንዳትል አሜን ብዙ ዘመን ተሰቃየሽ፣ ብዙ ዘመን እጅግ ብዙ ዘመን ቤተሰብ እስከሚገፋሽ ድረስ አባትና እስከሚገፋሽ ድረስ ብዙ የተገፋሽበትን ዘመን አየሁ። እግዚአብሔር ግን አይበቃም ወይ? እግዚአብሔር በቃ ይህን ተራራ መዞር ይህን ተራራ መዞር ከፊትሽ አስደናቂ የሆነ ብዙ በረከት ያለበት ጉብኝት አሜን መንፈስ ቅዱስ ይህ በረከት ከእሷ ጋር ይገናል። 1 2 3 ጠብቃት። ኢየሱስ ጌታ አሜን አሜን እኔ ምስክበት የምደነቅበት ዓመት ነው። እሺን ዘር ኢየሱስ ጌታ ያለቀ ነገር አንቺ ቤት ሊያመጣ ጨርሷል። ያለቀ ነገር ያለቀ የሆነ ፕሮሰስ የሆነ ወረቀት እየተጠራቀመ ማለትም ተመጥቶ አልቋል። እጅ ስትባያ አሜን አሜን አለቀ በይ ድግን ነው። 1 2 3 4 5 6 7 ዓመት የሆነ የተገዳደረሽ ጉዳይ እግዚአብሔር አሸንፎልሽ። አሜን አላቅም አሸንፎልሻለሁ። አሜን እስቲ አሸንፎልኛል። ድግም ያሆነ ጨምረ ያሆነ እንዴት ሆነ ነው የሚያስገርመው። አንደኛውና የመጀመሪያ ወደ ስለሚባል ተኖራችሁ እግዚአብሔር አንቺ ተላሪ ዋናኛው አረግሻለሁ። አስደናቂ ሰጣለሽ። ኢየሱስ ጌታ አሜን። እጅግ በጣም የሚያስደንግሩት ሩቅ ግዛት አሜን። እኔ ልብ ያዘነች ሴት ነው ማለት ያለችው እና
ተሳለቀባት ኤሊና ልባዝን ያዘነባት ሴት ነው። ከዛም በኋላ ሀዘንተኛ ሆነ። ይክሰኛል ሰላም ናችሁ? ደህና ናችሁ? Jesus